የፖለቲካ ቡድን ምንድን ነው? የፖለቲካ ቡድን ማለት በአባሎቹ ብዛትና የድምፅ ድጋፍ በውድድር አሸንፎ የመንግስትን ስልጣን ለመረከብ የሚጥር ድርጅት ነው። የድምፅ ድጋፍ ሳይፈቅድለት ቢቀርም የመንግስትን ስልጣን ለተረከበው የፖለቲካ ድርጅት ተቃዋሚ በመሆን በምክር ቤትም ሆነ ከዚያ ውጪ አማራጭ ኃይል ሆኖ የሚታይ ነው። ስለዚህም በዲሞክራሲያዊ ስርዓት ሁልጊዜ ተቀናቃኝ የፖለቲካ ቡድኖች ቢያንስ ሁለት በመኖራቸው የፖለቲካ ቡድን የዲሞክራሲያዊ ስርዓት ዋና አካል ነው ቢባልም የፖለቲካ ቡድን ወይም ቡድኖች መኖር ብቻውን የዲሞክራሲ መኖር አያመለክትም። ዲሞክራሲ መኖሩን የሚያረጋግጠው የፖለቲካ ቡድኖች ተመጣጣኝ የሆነ የህዝብ ድጋፍ ለማግኘትና የስልጣን ወንበሩን የመያዝ ዕድል ሲኖራቸው ነው። እዚህ ውስጥ ሶስት መሰረታዊ ነገሮችን እናገኛለን። አንደኛ፣ የህዝብ የፖለቲካ ተሳትፎና ድጋፍ አንዱ ወሳኝ ነገር መሆኑ ነው። የፖለቲካ ቡድኖች የሚንቀሳቀሱት በህዝብ ገንዘብና የጉልበት ድጋፍ ነው። ሁለተኛ፣ የፖለቲካ ቡድኖቹ እውነተኛ ተፎካካሪዎች በመሆናቸው የትኛው እንደሚያሸንፍ በእርግጠኝነት ለመናገር አለመቻሉ ነው። ሶስተኛ፣ ህዝቡ በጋለ መንፈስ የፖለቲካውን ሁኔታ እየተከታተለ የአስተዳደሩን እና የኑሮውን ሁኔታ ከፖለቲከኞቹ ተግባር ጋር እያመዛዘነ በሙሉ ነፃነትና በልበ ሙሉነት ወኪሎችን የመምረጥ ችሎታ ያለው መሆኑ ነው። አንድ ምሁር እንዳለው የዲሞክራሲ ስርዓት ሲወርድ ቢውል ሁለት ጠባዮችን እንደያዘ መቅረት አለበት። እነዚህም የህዝቡ የነቃ ነፃ ተሳትፎና የህዝብ መንግስትን የመቆጣጠር ችሎታ መኖር ናቸው። በዚህ ምሁር እምነት ዲሞክራሲ ከዚህ ሊያንስ አይችልም። ከዚህ ተነስተን ወደ አገራችን በአጠቃላይ ወደ አፍሪካ ስንገባ የፖለቲካ ቡድን ማለት ልዩ ትርጉም ይዞ እናገኘዋለን። በቅድሚያ በምሳሌ ለማስረዳት ያህል በአውሮፓና በአሜሪካ ቤት የሚለውን ቃል ወጥ ቤትን፣ መጸዳጃን፣ መታጠቢያ ቤትን ከምኝታ ቤት ጋር የሚያጠቃልል ነው። ይህ ሁሉ የሌለው ግድግዳና ጣራ ቤት አይባልም። ሁላችንም እንደምናውቀው ደርግ ግድግዳና ጣራ ብቻ ያላቸውን ሁሉ ቤት ብሎ ወርሷል። የፖለቲካ ቡድኑም ትርጉም እንዲሁ ነው። በአገዛዙ ስርዓት በኩል ሲታይ ብዙ ጠቀሜታዎች አሉት። የፖለቲካ መብቶቹ የተከበሩበት ሀገር ዲሞክራሲን ወይም ስልጣነ ህዝብን ለመመስረት የሚጥር ስርዓት፣ የህዝብን የፖለቲካና የኑሮ እድገት የሚሻ መንግስት አለመባሉ የፖለቲካም የገንዘብም የጦር መሳሪያም ድጋፍን ያስገኛል። ስለዚህ ብዙ የአፍሪካ ሀገሮች የፖለቲካ ቡድኖች እንዲመሰረቱ ይፈቅዳሉ። ገና ከመጀመሪያው ላይ እንደገለጽኩት የፖለቲካ ቡድኖች መኖር ብቻውን የዲሞክራሲ ወይም የስልጣነ ህዝብ ምልክት እንደማይሆን ማንም ኢትዮጵያዊ የሚያውቀው ነው። በሀገራችን የፖለቲካ ቡድኖች ለይስሙላ ብቻ ተፈቀደላቸው እንጂ የወያኔን ስልጣን ለመቀናቀን እንዲታገሉ አይደለም። ባለፉት 8 ዓመታቱ ስንት ሰዎች ሞቱ? ስንት ሰዎች ተሰቃዩ? ስንቶችስ ታሰሩ? ስንቶች አገሩን ለቀው ተሰደዱ? የስንት የፖለቲካ ድርጅቶች ቢሮዎች ተዘጉ? እንደተለመደው ተረት ሳይሆን ሌሎቹ እንዳያሙህ ጥራው እንዳይበላ ግፋው ነው። እንኳን የስልጣን ተቀናቃኝ የፖለቲካ ቡድኖችና ህዝባዊ ማህበሮችን በነጻነት ለመደራጀት ያልቻሉበት አገር ነው። የኢትዮጵያ መምህራን ማህበር አሁንም ፍዳው አላለቀም። ዶክተር ታዬ ወልደ ሰማያት እንደ ወንጀለኛ ተፈርዶበት ዓለም በቃኝ ነው። አቶ ከበደም እዚያው ሲሰቃይ ሞተ። የኢትዮጵያ ሰራተኞች ኮንፌዴሬሽን በፖሊስ ኃይል ፈርሶ ፕሬዝዳንቱ በስደት ነው። በአገራችን የፖለቲካ ቡድኖች መዳከም የወያኔ ሥራ ብቻ ነው ማለትም ሙሉ እውነት አይሆንም። የህዝብ ድጋፍም አልታየም። የኢትዮጵያ ህዝብ በፍርሃት ቆፈን ተይዞ ለሚያምንበት ነገር በሙሉ ልብ ለመቆምና የመጣውንም ሁሉ በቆራጥነት ለመቀበል የሚያስችል የመንፈስ ብርታትን አላገኘም። ብዙዎቹ እንደሚያደርጉት ፍርሃትም በወያኔ ላይ ማላከክ እንችላለን። እንደዚህ ከሆነ መድኃኒት አናገኝለትም። የፍርሃቱ ምንጭ የፍርሃት መድኃኒት ሊሆን አይችልምና የፖለቲካ ቡድኖቹ ከህዝብ የገንዘብና የጉልበት ድጋፍን ካላገኙ በአጠቃላይ በኢትዮጵያ ሀብትና የሰው ኃይል ለመጠቀም ከሚችለው ከወያኔ ጋር ተወዳድሮ ወደ ስልጣን ወንበር ለመድረስ ያላቸው ዕድል ያነሰ ነው።
ቢሆንም ከትግል መድረክ መውጣት የለባቸውም። ከትግሉ መድረክ መውጣት እንደ ትግል የሚቆጠረው የፖለቲካ ቡድኖቹ ያላቸውን የህዝብ ድጋፍ በሙሉ ይዘው በመራጭነት የሚሳተፈውን ሰው ቁጥር አስደንጋጭ በሆነ መጠን ሊቀንሱት ሲችሉ ብቻ ነው። ሌላም መሰረታዊ ጉዳይ አለ። የህዝብ የመገናኛ ብዙሃን ሙሉ በሙሉ በወያኔ ቁጥጥር ስር ከመሆን አልፈው አሁን የዋልታና የሜጋ ገበያዎች ሆነዋል። በህዝብ የመገናኛ ብዙሃን የፖለቲካና ህዝባዊ ድርጅቶች እንዲጠቀሙባቸው አዋጅ ከወጣ ዓመታት አልፈዋል። ወያኔ ላወጣቸው ህጎች ሁሉ እንደማይገዛ አንድ ሌላ ማረጋገጫ ከመሆን በቀር ሌላ ጥቅም አልሰጡም። እንግዲህ የሚቀሩት ከ2 እና ከ3 ሺህ የማይበልጥ ስርጭት ያላቸው የግል ጋዜጦች ናቸው። በእነዚህ ውስጥ የሚጻፈውን ሁሉ ላለማንበብ ወያኔ ሳይምል አይቀርም። ስለዚህም የመናገርና የመጻፍ ነጻነት ለ8 ዓመት መካን ሆኖ መኖሩን እናውቃለን። የመናገርና የመጻፍ ነጻነት ጥቅሙ ለመወያየትና ለመተራረም ነበር። ወያኔ ግን እናንተ ለፍልፉ ፈቅደንላችኋል፣ እኛ እናዳመጣችሁም፣ አስፈላጊ ሲሆን እየያዝን ወህኒ ቤት እንወረውራችኋለን በሚል መመሪያ ብቻውን እየተደናበረ ይጓዛል። በዚህ አይነት ሁኔታ ለብዙ ጊዜ ለመቀጠልና የሰላምንና የእድገትን መንገድ ለመከተል በጣም አስቸጋሪ ይሆናል። ወያኔ ለራሱ ብቻ ሳይሆን ለትግራይ ህዝብም ሲል ለኢትዮጵያም ሲል አዲስ መንገድን መቀየስ ግዴታው ይመስለኛል። አለዚያ ጉዟችን ወደ ጥፋት ይሆናል። ለፖለቲካ ቡድኖች የሰላም ትግሉ መንገድ ቢከፈትላቸውና ህዝቡም ከፍርሃት ተላቆ የሚፈልገውን ቡድን ለመደገፍ እድሉን ቢያገኝ የሚካሄደው የሰላም ትግል ከዚያ ጥፋት ያድነን ይሆናልና የተሻለ አማራጭ ነው።